ሰላም ሰላም ውድ ቤተሰቦቼ እንዴት አላችሁ? እንዴት ቆያችሁልኝ? ዛሬ ይዤላችሁ የመጣሁት ቃላት ምስረታ ነው። ከዚህ በፊት ይዤላችሁ የመጣሁት ቃላት ምስረታ በእያንዳንዱ ፊደሎች በየቤተሰባቸው ቃላት ምስረታ ይዤላችሁ በደንብ እንዳስተማርኳችሁ ብዙ ነገር እንደተማራችሁ ነግራችሁኛል። ዛሬ ደግሞ በቤተሰብ ውስጥ ያሉ ቃላት ምስረታዎችን ይዤላችሁ የመጣሁ በደንብ ተከታተሉኝ። በደብተር እየጻፋችሁ ተለማመዱ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። እንዲሁም ደግሞ በግል መማር የምትፈልጉ ልዩ እገዛ በአጭር ጊዜ ማወቅ እንፈልጋለን የምትሉ ልጆች ከታች ባስቀመጥኩላችሁ ስልክ ቁጥር ደውሉልኝ፣ አናግሩኝ። በደንብ አድርገን እናስተምራችኋለን ማለት ነው። እንጀምር። መጀመሪያ ላይ የምናገኘው የበ ቤተሰብ በ። ሁሉንም ከግራ ወደ ቀኝ ከቀኝ ወደ ግራ እየጠራናቸው እንሄዳለን። መጀመሪያ እንጥራ እስቲ። በ፣ ቦ፣ ቢ፣ ባ፣ ቤ፣ ብ፣ ቦ። አያችሁ ወደ ጎን ሰባት ናቸው፣ ጠራናቸው ማለት ነው። አሁን ደግሞ ከቀኝ ወደ ግራ፣ ቀኝ ማለት ይሄ ነው፣ የመጨረሻው ፓርት ይሄ ነው። ከዚህ ወደ መጀመሪያው እንጥራስ። ቦ፣ ብ፣ ቤ፣ ባ፣ ቢ፣ ቡ፣ በ ብለን እንጠራለን ማለት ነው። አሁን ደግሞ በእያንዳንዱ ፊደሎች ውስጥ ያሉ ያመጣሁላችሁ ቃላት ምስረታ አለ። በደንብ እየተለማመዳችሁ እንደምትሄዱ ተስፋ አደርጋለሁ። እየጠራናቸው እንሂድ። ባለ ሁለት እና ባለ ሶስት ናቸው። መጀመሪያ ላይ የምናገኘው ምን ይላል? በሬ። አያችሁት? በሬ በሬ። እንቀጥል። በግ በግ። በጣም አሪፍ። ይሄስ? በሶ በሶ። በጣም አሪፍ። ይሄ ደግሞ ባለ ሶስት ፊደል ነው። ምን ይላል? በቆሎ 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 ይላል። ቆንጆ ነው። መጨረሻው ደግሞ ምን ይላል? በረሮ 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 ይላል። በጣም አሪፍ። እነዚህ በቤተሰብ ውስጥ ያሉ የመጀመሪያዎቹ ናቸው ማለት ነው። በቤተሰብ ሁለተኛ ያሉትን ደግሞ እንጥራቸው እስቲ። መጀመሪያ ያለው ምን ይላል? ቡና ቡና ይላል። ቡና። እንቀጥል። ቡሬ ቡሬ። ያው የከተማ ስም ነው። ቡሬ ማለት ከተማ ስም ነው። ቡሽ ቡሽ ቡሽ። በጣም አሪፍ። ቀጥሎስ ባለ ሶስቱ ደግሞ ምን ይላል? ቡልቻ 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 ይላል። መጨረሻ ላይ ቡድን 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 ይላል ማለት ነው። እነዚህ በቤተሰብ ሁለተኛ ያሉ ቃላት ምስረታዎች ናቸው ማለት ነው። በቤተሰብ ሶስተኛ ያሉትን ደግሞ እንያቸው እስቲ። ምን ይላል? መጀመሪያ ቢራ ቢራ። አያችሁት? ቢራ። ቀጥሎስ ቢሮ ቢሮ። በመቀጠል ቢኒ ቢኒ ቢኒ። መጨረሻ ላይ ያለው ደግሞ ምን ይላል? ቢላዋ ቢላዋ ቢላዋ። እዚህ ጋር ያለው ቢተው 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 ይላል ማለት ነው። ቀጥሎ ደግሞ በቤተሰብ አራተኛ ያሉትን ደግሞ እንይ እስቲ። ምን ይላል? ባለ ሁለት ፊደሎቹ ባል 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 ይላል ማለት ነው። ቀጥሎ ባት ባት ባት። በጣም ቆንጆ። መጨረሻ ላይ ቀጥሎ ባለ ሶስቱ ደግሞ ባቄላ ባቄላ። በጣም አሪፍ። ቀጥሎ ባትሪ ባትሪ። አያችሁት? ባትሪ። መጨረሻ ላይ ያለው ምን ይላል? ባንክ ባንክ ይላል። እነዚህ ደግሞ በቤተሰብ አራተኛ ያሉ ናቸው ማለት ነው። ቀጥሎ በቤተሰብ አምስተኛ ያሉትን ደግሞ እስቲ እንስራቸው። መጀመሪያ ላይ ያለው ምን ይላል? ቤት ቤት ቤት። ቀጥሎ ቤዛ ቤዛ። በጣም አሪፍ። ባለ ሶስቱ ደግሞ ቤተኛ ቤተኛ ሲባል ያው ቤት ብዙ ጊዜ የሚመጣ አንድ ማለት ነው። ቤተኛ። ቀጥሎስ ቤሩት ቤሩት። መጨረሻ ላይ ቤቶች ቤቶች ይላል። እነዚህ በቤተሰብ አምስተኛ ያሉ ቃላት ምስረታዎች ናቸው ማለት ነው። እንቀጥል። በቤተሰብ ስድስተኛ ያሉትን ደግሞ እንያቸው እስቲ። የበቤተሰብ ስድስተኛ ላይ ያለው መጀመሪያ ምን ይላል? ብር ብር። አያችሁት? ብር ይላል ብር። ቀጥሎ ብዙ 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 ይላል። በመቀጠል ብድር
ብድር ብድር። ኦኬ ከሱ ቀጥሎ ብትር ብትር። መጨረሻ ላይ ያለው ደግሞ ምን ይላል? ብቅል ብቅል ብቅል። ብቅል ማያቅ የለም ማለት ነው። ከገብስ የሚዘጋጅ ነው። ስለዚህ እነዚህ በቤተሰብ ስድስተኛ ያሉ ናቸው ማለት ነው። በቤተሰብ ሰባተኛ ያሉትን ደግሞ ወደ እየጠራናቸው እንሂድ። መጀመሪያ ላይ ያለው ምን ይላል? ቦሌ ቦሌ ቦሌ። በጣም አሪፍ። ቀጥሎ ቦታ ቦታ። በመቀጠል ቦጋለ ቦጋለ። አያችሁ? ከሱ በመቀጠል ቦላሌ ቦላሌ። ያው ቦላሌ ስንል ሱሪ ለማለት እንደፈለግን ተረዱ። ቦላሌ። መጨረሻ ላይ ደግሞ ቦረና 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 ይላል ማለት ነው። በደንብ ጽፋችሁ እንደምትለማመዱ ተስፋ አደርጋለሁ። በቀጣይ በአዲስ ቪዲዮ እንገናኛለን። ሰላም ቆዩልኝ።